ኢትዮጵያውያን በቁጥጥር ስር ውለዋል። በየት ካላችሁኝ በኢምሬት ወይም ደግሞ በዱባይ። በምን? በሌብነት ወንጀል። ኢትዮጵያ መስሏችኋል? በነገራችን ላይ የዱባይ መንግስት ወይም ከኢትዮጵያ ውጭ ያሉ ሀገራቶች ህጋቸው ህግ እንዳይመስላችሁ፣ እንደ ኢትዮጵያ ዝርፍ አድርጎ እልም እንዳይመስላችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁ የተወደዳችሁ ያሉት ቤተሰቦች እንደምን አላችሁ? እንደምን ቆያችሁ? እንደምን ሰነበታችሁ? ከኔ ጋር አልሐምዱሊላህ ረብል ዓለሚን ሁሉ መልካም፣ ሁሉ ሰላም ነው። ለዚህ ዩቲዩብ ቻናል አዲስ የሆናችሁ ላይክ እና ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ በትህትና ጠይቃችኋለሁ ማለት ነው። ሉሉ ዩቲዩብ ላይ ለእናንተ ይጠቅማል፣ ያስተምራል የምላቸውን ነገራቶች ነው ሁልጊዜም ሼር ማድረግላችሁ። እናንተም ደግሞ ላይክ እና ሼር ሰብስክራይብ እያደረጋችሁ አበረታቱ። እንደዚሁም ክርስቲያን ወገኖቼ ሰላም ሰላም ብያለሁ። ዛሬ እንግዲህ በጣም ማለት አስደንጋጭም ነው አሳዛኝም ነው። ብቻ ምን እንደምል አላውቅም። ዝብርርቅ ያለ ነገር ነው ይዤላችሁ የመጣሁት ማለት ነው። ለምን የሀገርንም ገጸ ባህሪ የሚያጠፋ ነው እንደ ሀገር ማለት ነው። በተለይ ከኢትዮጵያ ውጭ ሄዳችሁ የምትከሰከሱ ሰዎች፣ የምትሰርቁ ሰዎች፣ በስርቆት ላይ የምትሳተፉ ሰዎች መጀመሪያ የሀገራችንን ገጸ ባህሪ ነው የምታበላሹት። ስርቆት ለማንም አይጠቅም። ራስን ነው ዝቅ የሚያደርገው። የራስን ክብር ነው የሚያሳጣው። ሰርተን እንብላ፣ ሰርተን እናገኝ። ሰርቀን የምናመጣው ነገር ሰላም አይሰጠንም። በተለይ ደግሞ ሰው ሀገር ላይ ስንሆን ሀገራችንን እናሰድባለን። የራሳችን ክብር ተዉት፣ ግን ሀገራችንን ክብር ዝቅ እናደርጋለን። ሀገር አታሰድቡ እባካችሁን። 4 ኢትዮጵያውያን በቁጥጥር ስር ውለዋል። በየት? ዱባይ። ዱባይ በቁጥጥር ስር ውለዋል። ምን አድርገው? ብር ሰርቀው በዱባይ ግማሹን ገንዘብ ወደ ኢትዮጵያ በሐዋላ ልከዋል። ግማሹን ማለት ነው። የሰረቁ ገንዘብ መጠን ደግሞ 3 ሚሊዮን ድርሃም 3 ሚሊዮን ድርሃም ሰርቀው ግማሹን ወደ ኢትዮጵያ ልከውታል። አስባችሁታል? ወደ ኢትዮጵያ ልከው ቤት ብለው ኢትዮጵያ ለመግባት እንዴ! ከኢትዮጵያ ውጭ ያሉ ሀገራቶች በሀገራቸው ቀልድ አያውቁም። ህጋቸው ህግ እንዳይመስላችሁ። እንደ ኢትዮጵያ ዘርፈህ ደፍረህ ዘርፈህ ቁጭ ብለህ ወይ በጉቦ የምትወጣ ወይ ደግሞ የሚፈረጥጡ መስሏቸዋል መሰለኝ። በጣም ከባድ ነው። እንደ ኢትዮጵያ አይደለም። ሰው ሀገር ላይ የሆነ ነገር ስናደርግ ከባድ ነው። እንድች እናታችሁ ሆድ ብትገቡ መንጥቀው ነው የሚያወጧችሁ። መንጥቀው ማለት ነው። ሳውዲ አረቢያ ላይ፣ ዱባይ ቀልድ የለም። ህጋችሁ ህግ እንዳይመስላችሁ። እንደኛ ሀገር የተዝረከረከ ህግ ያላቸው እንዳይመስላችሁ። የሰው ክብር አላቸው። የሰው ክብር ለህጋቸው ለሀገራቸው ተግተው የሚሰሩ ናቸው። እንደኛ የሀገራቸውን ክብር በገንዘብ የሚያሳልፈው የሚሰጡ አይደሉም። እና ለምናደርገው ነገር እያሰብን በህገ ወጥ በሐዋላ መንገድ መላክ ብቻ 25 ዓመት ነው የሚያስፈርደው። በሐዋላ መላክ ብቻ 25 ዓመት ነው የሚያስፈርደው። ከዛ በመቀጠል እንግዲህ ዱባይ ናይፍ የሚባል አካባቢ 4 ኢትዮጵያውያን አንድ ሱቅ ውስጥ በሌሊት ገብተው 3 ሚሊዮን ድርሃም ሰርቀዋል። ወደ ብር ሲመነዘር 106 ሚሊዮን 848 ሺህ 106 ሚሊዮን አስባችሁታል? ወይኔ በአንድ ቀን ሊያልፍላችሁ ነው። በአንድ ቀን ሊያልፍላችሁ ማለት ነው። እሺ ብር ከ848,370 ብር ከ90 ሳንቲም። እሺ ሰርቀው የተሰወሩ ሲሆን የዱባይ ፖሊስ በቴክኖሎጂ በመታገዝ 4ቱንም ኢትዮጵያን በቁጥጥር ስር አውሎ ምርመራ አድርጓል። በምርመራውም ገንዘብ እንደወሰዱ አምነው ግማሹን ወደ ኢትዮጵያ በህገወጥ ሐዋላ እንደላኩ ተናግረዋል። የዱባይ ፖሊስ ክስ መስርቶ ወደ እስር ቤት አስገብቷቸዋል። እንግዲህ ያው ሲቆላ አያማክርም ማለት እዚህ ላይ ነው። ሲያንቀዠቅዘን ሲቆላን አያማክርም። የሰው ገንዘብ እኛን
ያከብረናል፣ እኛን ያሳልፍልናል ብለን ስናስብ ለሰው የቆፈርነው ጉድጓድ ራሳችን እንቀበርበታለን። ለሰው የቆፈርነው ጉድጓድ ራሳችን እንቀበርበታለን። አያችሁ፣ ምናልባትም እነዚህ ሰዎች ትዳር፣ ልጅ ሊኖራቸው ይችላሉ። እንግዲህ አንድ ነገር ሰው ሀገር ላይ እንኳን የትም ቦታ ላይ ስናደርግ ስናስበው ገና እንደዚህ ቢሆን ባይሳካ የሚለውን ነገር እንኳን ማሰብ ይኖራል። ልጆች ካላችሁ የልጆች ኃላፊነት ያለባችሁ እንግዲህ ልጆቻችሁ ማንም የሚያሳድግላችሁ። እስር ቤት ስትገቡ የልጆች ናፍቆት አለ፣ የሀገር ናፍቆት አለ፣ የቤተሰብ ናፍቆት አለ እና እንደ ኢትዮጵያ እንኳን መጥተው ያዩኛል አትሉም። ግዴታ የወንጀላችሁን እንትን ሳይጨርሱ አይለቀቁም። እንግዲህ ኢትዮጵያ አይደለም አመንክሮ አትባሉ፣ ወንጀል ይቀነስልን አትሉ፣ ይግባኝ አትሉ። እንደው ከባድ እኮ ነው። እንደው ከባድ እኮ ነው። ምን አለበት እንደው ይሄንን የሰውን ገንዘብ ለመስረቅ ያሰባችሁበትን እንትን አይምሩ ለመስራት አስባችሁበት ቢሆን፣ ሰርቶ ለማግኘት አስባችሁበት ቢሆን፣ አስበውበት ቢሆን ከዚህ ኩሉ ጥንቅጥ ባልደረሰባቸው ነበር። አለኩል ያህልን የሰው ፈላጊ የራሱን ያጣል የሚባልም ነገር አለና ሰውን ድሃ ለማድረግ ስናስብ ለራሳችን እንወድቃለን ማለት ነው። እና አለኩል ያህልን የራሳችንን ተጠቃሚ አድርገን ምንድነው ሌብነትን የምንጸየፍ አላህ ያድርገን። ከባድ ነው የምር። እስቃለሁም አዝናለሁም። ለምን እምስቀው እማዝነው ሀገራችንን ስላሰደቡ የሀገርን ገጽታ ስላበላሹ አዝኛለሁ በዚህ ማለት ነው። ግን የሳቅኩት ደግሞ እንደዚህ አይነት ወራዳነት እንደዚህ ነው። በቃ ወራዳነት በእነሱ ቤት ይዘው በቃ በአንድ ጊዜ በሰው ገንዘብ ሊያልፍላቸው እንደው ይሄን ያህል ሁላ ብር ከመዝረፍ እንኳን አነስ አድርገው እንኳን ዘርፈው ቢሄዱ ምን አለበት? አገኘው ብላችሁ ሻንጣ ጠቅጥቃችሁ ተሚሄዱ። አረ እንደው ወይኔ እኛ ኢትዮጵያን ምንድን ነው የሚሻለን? ግን ምንድን ነው የሚሻለን? ወይኔ ባላ ወላሂ ምንድን ነው የሚሻለን? ግን እንዴ ኧረ ያ ኢላሂ አረ ኩል ያልን ዛሬ ይዤላችሁ የመጣሁት ይህንን ይመስላል። በሌላ ቪዲዮ እስከምንገናኝ ድረስ በያላችሁበት ዓለም ዳርቻ ሰላማችሁ ዝት ይበልልኝ። ለዚህ ዩቲዩብ ቻናል አዲስ ይሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። ወዳችኋለሁ። ለምትሰጡ ሀሳብ አስተያየት ከልብ ነው የማመሰግነው። ውዶቼ ማሮቼ፣ ኑሩልኝ፣ ክበሩልኝ። በሌላ ቪዲዮ እስከምንገናኝ ድረስ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ባይ ባይ።